እሺ እኔ ልጅሱን ሻርፓ ቀብኝ እዚሁ ከሆኜ ረፈደብኝ። አይ እማዬ ሰዓቱ እኮ ገና ነው። ወይ ጉድ! አባትና ልጅ እኮ ቁጭ ብለው ምሳና እራታቸውን እኔኑ ነው የሚጠብቁኝ። አይዞሽ እናቴ፣ ደግሞ እኔ ትምህርቴን ተምሬ ስጨርስ ይሄ በየሰው ቤቱ እየዞርሽ የምትሰሪውን ስራ እርግፍ አድርገሽ ነው የምታየው። ጽድቁ ቀርቶብኝ በቅጡ በኮነነኝ አሉ። ብቻ አልተማመንብሽም እያልሽኝ እንዳይሆን። አይ ማረጊ፣ እንደው ደሞዝተኛ እንኳን ብትሆኝ የዘንድሮን ኑሮ በአንድ ደሞዝ የምንችለው ይመስልሻል? ቢሆንም ግን እማዬ የፈለገ ነገር ቢሆን በዚህ ስራ እንድትቀጣይ አልፈልግም። እሱ ሲደርስ እናያለን። ለስራ ስትወጪ ምሳሽን በልት አድርገሽ እንድትወጪ የኔ ልጅ አደራሽን። እሺ እማዬ፣ ለእኔ አታስቢ። ደግሞ አንቺም ራስሽን ጠብቂ እሺ። እኮ ምን እንዳልሆን እንዳይጠብሱሽ እንዳይጠቅሱሽ ነዋ። አልቀረብሽም። እንዴት? አንድ እንደው ያረጀች ያፈጀች አሮጊት ሴትዮ የሚጠብስ የሚጠቅስ ማን ነው? ይኸውልሽ እማዬ፣ አልነግርሽም እንጂ እኮ ስልክ ቁጥርሽን ስንት ሰው እንደሚጠይቀኝ። እስቲ በሞቴ እነማን ናቸው? እሱንማ አልነግርሽም። ወገኛ በይ፣ አሁን እኔ ልሂድበት። እማዬ። ወይዬ ማረግዬ። I love you. I love you to me. አይ እናቴ፣ ኧረ love you too ነው የሚባለው። ያው ነው እባክሽ፣ አሳምነውም አስማማውም ያው ነው። በይልበት ልቀ እሺ ይሁንልሽ። በይ ለማንኛውም እንዳይረፍድብሽ እንጂ። በይ እሺ ልጅ ወይ